ሰሜን አሪና ባዳውላ ወረዳዎች ላይ ትምህርት ሙሉ በሙሉ መቆሙን ነው መረጃዎች የሚያመላክቱት። ይህን ተከትሎ የብልጽግና አመራሮች ከፍተኛ የሆነ ስብሰባ እያደረጉ ወደ መማር ማስተማሩ እንዲገቡ ለማድረግ እንቅስቃሴ ያደረጉ ቢሆንም ይህ ያልተሳካላቸው። በተለይ ደግሞ በዋናነት በስልጤ ዞን በምስራቅ እና ምዕራብ አዘርነት ወረዳ፣ በኢልባራግ ወረዳ፣ በዳሎቻ ወረዳ፣ በሳንኩራ ወረዳ፣ በሚቶ ወረዳ፣ በጦራና ስልጢ ወረዳዎች ላይ በብልጽግና አመራሮች ደሞዛቸው ተከልክለው በመማር ማስተማሩ በመቋረጡ አመራሩ ሌላውን ስራ ትቶ በዛሬው ዕለት የትምህርት ቤቱ በመገኘት የመምህራንን ስብሰባ እያደረገ እንደሚገኝ ነው መረጃዎች የሚያመላክቱት። ይህን ተከትሎ አሁን በተለያዩ የደቡብ እና ማዕከላዊ ኢትዮጵያ በሚገኙ ከተሞች ላይ ከፍተኛ የሆነ አመጽ እየተካሄደ እንደሚገኝና የመንግስት ሰራተኛው በአጠቃላይ ደሞዝ የተከፈለው ያልተከፈለው፣ ጭማሪ የተከፈለው ያልተከፈለው ከመንግስት ሰራተኛው ጋር በመሆን የከተማው ነዋሪም አብሮ ከመንግስት ሰራተኛው ጋር አመጽ እያደረገና አድማ እያደረገና በመንግስት ላይ ከፍተኛ ጭንቀት እንደፈጠረ ነው መስማት እና መረጃዎች የሚያመላክቱት። የተሰሰበት ወደ ተለያዩ ዩኒቨርሲቲዎች ዘምቶ በኦሮሚያ ክልል በሁሉም ዩኒቨርሲቲ ማለት በሚያስችል ደረጃ ዘሎ በድሬዳዋ ዩኒቨርሲቲ፣ በደቡብ ዩኒቨርሲቲዎች በበርካታ ቦታዎች ላይ እንዲሁም በማዕከላዊና በደቡብ ምዕራብ ኢትዮጵያ ክልል በሚገኙ ዩኒቨርሲቲዎች ላይ አመፁ በሰፊው ተቀጣጥሎ ይገኛል። ዛሬ ደግሞ ወደ አማራ ክልልና ወደ ትግራይ ክልል ተሻግሯል። ይህ የሚያሳየው መንግስት ወይም ብልጽግና የሰራቸው ከባባድ ስህተቶች አሁን ከባድ ዋጋ እያስከፈለው እንደሚገኝና ይህንንም መቆጣጠር ተስኖት እንዳየን ነው እያየን የሚገኘው። አሁን በበርካታ አካባቢዎች የዩኒቨርሲቲ ተማሪዎች ብቻ ሳይሆኑ አጠቃላይ የከተሞች ነዋሪዎች የከተማው የሚገኙ የማህበረሰብ ከዩኒቨርሲቲ ተማሪዎች ጋር ጥያቄዎችን አብረው እያነሱ እንደሚገኙ እንዲሁም የመንግስት ሰራተኛው ያነሳው ጥያቄ አሁን የደሞዝ ጥያቄ ብቻ ሳይሆን የነፃነትና የእኩልነት ጥያቄ፣ በሰላም የመኖር በህይወት የመኖር ጥያቄዎችን አብረው እያነሱ እንደሚገኙ እነሱ የበለጠ ተደራጅተው በሰፊው አድማውን ሊያደርጉት እንደሚችሉና የኢትዮጵያ ሕዝብ ልጆቻቸው በዩኒቨርሲቲ ላይ የሚታገሉትን እና ከመንግስት የታጠቁ ኃይሎች ጋር ከፍተኛ ትንቅንቅ እያደረጉ እንደሆነ አውቀው ልጆቻቸው ከመንግስት ታጣቂ ኃይሎች ጋር እየተናነቁ ወላጆቻቸው፣ ወንድሞቻቸው፣ እህቶቻቸው፣ አባቶቻቸው፣ እናቶቻቸው ተኝተው እንደማያድሩ ነው። እነዚህ ተማሪዎች ወላጅ አላቸው፣ ቤተሰብ አላቸው። እሱም ብቻ እየጠበቁ መቀመጥ አይደለም። ይህንን አገዛዝ እንደው ህብረተሰቡ ቀድሟቸው ወጥቷል። እነሱ መምራት ሲገባቸው፣ እነሱ መጥራት ሲገባቸው ህብረተሰቡ ቀድሞ ወጥቷል እና ከጋሪው ፈረሱ የቀደመውን እንዲህ አይነቱን እንቅስቃሴ እነሱ ቶሎ ሰብሰብ አድርገው ሀገራዊ በሆነ መልኩ ትርጉም ባለው መልኩ ብዙ መስዋዕትነት ሳይከፈል ይህን አገዛዝ እንደው ማንበርከክ የሚቻልበትን እንቅስቃሴ መምራት ይጠብቅባቸዋል እና እንደው ከማን ምን ይጠበቃል የሚለውን እዚህ ላይ ከዲያስፖራው፣ ከፖለቲከኛው፣ ከብዙ አካላት የሚጠበቅ ነገር አለ። ይሄ የተጀመረው ነገር ዝም ብሎ መንገድ ላይ ባክኖ እንዳይቀርና ወደኋላ እንዳይመለስ ከምንም በላይ የማደራጀትና የማቀናጀት ስራ ያስፈልጋል። ገለታው እዚህ ለምን ማለት ይቻላል? ይህ በጣም ተለቅ ያለ ጥያቄ ነው። እንደዚሁ ለጊዜው ዝም ብለን እናንሳው። ግን እንዳልከው ራሱን የቻለ ምክክር እያደረጉ ምናልባት አንከር ሚዲያም አይ ቲንክ ከጠየቁ ይህን ሁኔታ እንደምትፈቅድላቸው እርግጠኛ ነኝ። መድረኩን ያገኛሉ። በተደጋጋሚ የስነ አእምሮ ጠበብቶች፣ የስነ አእምሮ ሐኪሞች ከእውቀታቸው ተነስተው ሰውየውን እንዲያይተው ከሚናገራቸው ከሚያደርጋቸው ተነስተው ጤናማ እንዳልሆነ ከገለጹ ሰንብተዋል። ጤናማ ነው ብለው እስካሁን በመሪነት ያስቀመጡት ብልጽግናዎች ናቸው። እነሱም ያው ይሁድ ነገር ሆኖ እሱን እንደ ጣዖት እያዩ እያመለኩ ከመኖር ውጪ ምርጫ የላቸውም። ያው አንድ አይነት ናቸው። እነሱም ተሰባስበው የመጡበት መንገድ ይታወቃል። የህወሓት ዝም ብሎ ደካሞችን ፈልጎ ለስልጣን ያበቃበት የብሔር ኮታ እውቀት ሳይሆን ኮታ የብሔር ኮታ ታይቶ የመጡበት መንገድ ነው። ዛሬ ኢትዮጵያን እንደዚህ የአቅመ ቢሶች የምራጮች እንደነዚህ አይነት የመጨረሻ የኢህአዴግ ሙጣጮች ላይ ሀገሪቱ ወድቃ ማን ከምን አይሻል እንግዲህ ይህን ሰውዬ ሀገሪቱ ይኸው አናቷ ላይ አስቀምጣ ወደ ቁልቁል እየሄደች ያለችበት ነው። ፖለቲካ በጣም የተራራቀ ነገር መሰብሰብ፣ ለዚህ የፖለቲካ መፍትሄ መስጠት ተውና የተሰበሰቡትን እንኳን ተጠቀሙባቸው እኮ ወደ ስልጣን እንደመጡ ዝም ብሎ እግሩ ስር የመጡት ዝም ብሎ ተሰብስቦ እያለቀሰ ደጁ የቤተ መንግስት ድረስ የመጡትን እንኳን ሰብስቦ ወደ ህገ መንግስት ሪቪዥን ወደ ዲያሎግ ኮሚሽን እኮ ማቋቋም ላያስፈልገው ይችል ነበር። ያን ጊዜ እኮ
ያ ሁሉ ሰው እያለቀሰ አብይ አህመድ በሚልበት ሰዓት እኮ ያ ሁሉ ግንቦት ሰባት በለው ኦነግ በለው ማን በለው በሙሉ ተሰብስቦ በሄደበት ሰዓት እደጁ በመጣበት ሰዓት ያንን እንኳን ካፒታል አልተጠቀሙበትም። እንኳን እንደዚህ እየሰፋ የሄደን ችግር ለመፍታት አሁንማ ተራርቋል። ያንን ካፒታል አልተጠቀሙበትም። እጁ ላይ ያለ እንደው መተው ቁጭ ያሉ ሰዎችን እንኳን ዝም ብሎ ራት እያበላ ነው ያሰናበታቸው። ሰውየው የድግስ ሰው ነው፣ የፓርቲ ሰው ነው። በቃ ዝም ብሎ ማቀፍ ምናምን ነገር ያሳያል። ቸፕ እያደረገችና እንትናቸውን ሸኝቶ አበላሽቶታል። ያን ጊዜ አበላሽቶታል። እንኳን አሁን ያ ምንም አልሰራበትም እኮ ያንን ነገር ለማምጣት ምንም አልሰራበትም። አብይ አህመድ የሰራው ሚዲያው ነበር የሰራው፣ ወጣቱ ነበር የታገለው። ታግሎ ልብ የረገበበት የለሰለሰበትን ሰዓት እንኳን አልተጠቀምበትም እንኳን አሁን እና ይሄ ነገር መቀጠሉ እንዴት ይቀራል? ፓርቲዎችም ያው ከምርጫም አሁን ይወጣሉ መሳይ ምርጫን ቦይኮት ያደርጋሉ ብዬ ነው የማምነው።